እኔ አለቅሳለሁ ጀምር ሁላችሁም ማልቀስ አለባችሁ እኮ አንድ ሰው ካዛጋ ሌላ ሰው የማዛጋት እድሉ ከፍተኛ just አወራንና you have to break up አለች አስከም አይገብተሽ ወይኔ ጌታዬ እንኳን ደህና መጣችሁ። ዮሐና ጌታሁን እባላለሁ። 20 አሁን ላይ ተማሪም ሰራተኛም ኮንተንት ክሬተር። እሺ ስሜ አዶኒያስ ይባላል። እድሜ 24 ነው። አዲስ ተመራቂ ወደ ስራ ተዘዋውራል። ስሜ ሙሴ ዳንኤል ይባላል። እድሜ ደግሞ 22 ነው። ስሜ አዶኒያስ ይባላል። ተማሪም ሰራተኛም ነኝ። አሁን ቲክታክ ላይ እየሰራሁ ነው። ስንት ዓመት ነው? አሁን 20። እሺ ስሜ ናትናኤል ገብረመድህን ነው። በሶሻል ሚዲያ ስሜ ናቲ ቤትስ። እድሜ 26 አሁን ሚያዝያ ላይ 27 አልመስልም፣ ግን ስራዬ አሁን ትመስላለህ። ሰሞኑን የምትሰማቸውን ድሪል ዘፈኖች ምናምን ከጀርባ ያለ ሰው አይታወቅም እንጂ አምደ ፕሮዲውሰር ናቲ ቤትስ ይባላል። ግሩፕ ላይ በግሩፕ መስራት ላይ ምን ያክል ጎበዝ? ብዙ ጊዜ ሰርቼ አላውቅም ከግሩፕ ጋር፣ ግን ብቻዬን ስሰራ ሞር ኢፌክቲቭ ነኝ ከግሩፕ። ብዙ ጊዜ ቲም ሊደር ነኝ። በህብረት መስራት it's your thing። በጣም አሪፍ ነው። ሀሳብ ክሬት ማድረግ ይመስለኛል በብዛት ክላስ ላይም እንደዛው ሀሳብ ክሬት ስለማድረግ ሊደር ሀሳቤን ስለምገልጽ ምንም አይመስለኝም። እኔ ማንኛውም ነገር ላይ ብዙ ሀሳብ ስታመነጭ እነሱ ኦኬ የሚል ሰው ይኖራል። ገብቷል? አብዛኛው ሊደር ነው። I mean I'm mostly the leader, ግን I'm good። ስትራቴጂዎች ማምጣት ላይ ሰዎች ኮንቪንስ ማድረግ ላይ ጎበዝ ነው። Yes I am። ዛሬ አንድ ጨዋታ ነው የምንጫወተው። ካሸነፋችሁ የ10,000 ብር ሽልማት ይኖራል። የመጀመሪያውን 5 ደቂቃ ግን በ10,000 ብሩ አብራችሁ የምታደርጉትን ኤክስፒሪየንስ መምረጥ የእናንተ ፋንታ ነው። እሺ አብረን ልናደርገው የምንችለው ነገር በ10,000 ብር ቱር ሲቢ ባንክ፣ ኢትዮጵያ ባንክ እዛ ሄደን እራት ምናምን እንደዛ። እንደኔ እንበላለን እንለያያለን። ያው የበላ አይረሳሳም አይደለም የሚባለው። ሰዓቱን አስጀምረና ትእዛዙ ሁላችሁም እንባ ካወጣችሁ ይሄን 10,000 ብር ትወስዳላችሁ። 30 ደቂቃ ብቻ አላችሁ። ምት፣ ግፍ ወይም ኃይል መጠቀም ፈጽሞ አይቻልም እና አንድ ጠንካራ ህግ፣ ፌክ የቀልድ እንባ፣ የሳቅ እንባ፣ የምር ያልሆነ ፌክ ለቅሶ አይቆጠርም። እንባው በግልጽ መታየት አለበት። ምን ይከብዳችኋል? ይከብዳችኋል? እሱ አሪፍ አይዲያ መሳቅ እኮ ይሄንን ይችላል። ምት የለውም ሰው እንዴ መሰላችሁ? እሺ አሁን እኔ ቲያትር ምናምን ላይ ሰራሱ እኔም ከዚህ በፊት ሞክሬ ነበረ። አይ ኖው ሃው ቱ ክራይ ቀላል ባድ ሲቹዌሽን ለምሳሌ የሆነ ያሳለፋችሁ በጣም የምጠሉት ነገር የለም፣ በቃ እሱን አስቡት። እኔ አለቅሳለሁ ጀምር ሁላችሁም ማልቀስ አለባችሁ እኮ ከአንተ ትጀምራለህ። አንተ ስጨርስ እንስቅና እንቀጥላለን። ኧረ መሳቅም ማልቀስም ይችላል አይሻልም? 28 ሚኒት ማስመሰል አይቻልም። ጀስት ኢማጂን ቆይ አንዴ እኮ ሁላችንም አንዴ ሲቹዌሽን ያጅለትና እንዴት እንደሚለቀስ ከሷ ነው። It's gonna take me time just ችግር የለም። እንደዚህ አይን ሳታ እንደዚህ ዝም ብለህ እንደዚህ ካልኮ ራሱን ባይመጣል ሲቹዌሽን አስቡላችሁ። ማልቀስ ሲባል በማውጣት ብቻ ነው ማለት አለበት። እንባ ነው የሚለው የማዛጋት እኮ ነው። ቀላል ማዛጋት ግድ ነው። ሁላችንም ካላለቀስን እንበላ ነው። ሙሉ ታሪክ ሰራው ሙሉ ታሪክ አለቀሰኛው አይኑን እንደዚህ አርጎ ያለቀሰ ነው። አንድ ፊልም ጨረስኩኝ። ዋት ሄል አስታርት ክራይንግ ማልቀስ ጀምሬያለሁ እኮ። ችግር የለው ይቻላል። ይሄ ይባላል። አረ ያንቺ ይሻላል። አልቅሰው አይደል ዲባሰሽ እሱ አልፏል። እኔ አትዩኝ፣ እሺ አትዩኝ። እውነት ላልቅስ አልቅሰዋል እሱ ከምር my brother
good job. እንቺን ስቀሽ ነው አልከለከለኝም ወንድነቴ እናቱን ነው እያሰብኩ ነው ግን ይሄኛው እሺ ሲናሪዮ ስላችሁ ለኔ እየሰራ ስላልሆነ እናንተ ከሰራ let's think about በጣም ከልባችሁ ማጣት ማፈልግ ሰው let's stay hope እንደማታጡት እግዚአብሔር ይመስገን just think about losing that person or ደግሞ በቅርቡ ያጣችሁት በጣም ለእናንተ ክሎስ የሆነ ሰው ምናምን ነገር አስቡና it's gonna work ለኔ እየሰራ አይደለም ከለከለኝ እስኪ አሪፍ ሰው ግን አስተዋውሰው እኮ ማልቀስ እኮ አትችልም በቃ አንደኛው ሜቶድ በቃ እንደዚህ ብለህ ምን ታያለህ እንደዚህ ብለህ ማልቀስ ነው እንደዚህ ፈጠጥ ብለህ ከዛ ታለቅሳለህ let me tell you ሪል ስቶሪ ማለት የዛሬ 2 ዓመት 2016 አሁን ተስምተል ታናሽ እንደሚያጠጨዋለሁ ሳገኘው በስ አያስቅም አይገብቶሽ ግን ሁኔታዎች ያስቃል እሺ ወይኔ ጌታዬ እሺ ላስለቅሳችሁ ሙሾ ልምታ አያስቅም ይበራቸው አስቀጽፈኛል እግዚአብሔር እንትን ያደርጋል 2 ደቂቃ ነው ያለው ምን ወልቀስ 2 ደቂቃ ነው ያለው ገና ከባድ ነው እኔም አልቅሼ አላውቅም ሲሆን ታለቅሳለህ ሰው ስታረግ ያው ስንወለድም አልቅሰናል አይደል የምንወለድ በደንብ አልቅሰናል ግን ያው ስፔሲፊክ ታይም ሪሜምበር አድርገህ እሱን ፔን ድጋሚ ማውጣት እንደ ወንድ ልጅ ከባድ ነው you all know it አንዴ ቤሪ ካደረግከው ያንን ፔን አትከፍተው ገባኝ እስክንከፍተው እንግዲህ ያው 10 ደቂቃ በቂ ነው በጣም ብዙ ስቶሪ ክሬት ማድረግ ይችላል ካንተ ለምን እንዴት እስካሁን እንዳላለቀስ እየመጣልኝ አይደለም ግን ያው just think about it ቀደም ያልከኝ በደንብ አስብበት ኦኬ እኔ ሳወራ አለቅሳለሁ ተረባ አለቅሰው የሳ ያለቀሰ ንጋረቱ እሱ አልፏል አለቀሰ አንድ ሰው ካዛጋ ሌላ ሰው የማዛጋት እድሉ ከፍተኛ እሺ let me tell you story ልንገራችሁ የዛሬ 2 ዓመት አዲስ አበባ ነበርኩ ነኝ ወንድሜ የሚኖረው መቀሌ ነው ተመረገደ we spent አንድ ዓመት ብቻ ነው አብረን የቆየነውና በጣም ተራርቀን ነበር ሰው በዛ መሃል ተገደለ ማለት በአንድ ሴሌብሪቲ ተገደለ በሚታወቅ ሰው ማለት ሰው ሲሞት አላቅም ምናምን በማግስቱ ተነገረኝ ከሞተ ከሁለት ቀን በኋላ ሰው ምን ማድረግ አለብኝ ጀስት ተነስተ ሄደ ለቅሶ መድረስ አይደል እንደዛ አረኩኝ እግዚአብሔር ይመስገን በጣም ነው የሚያሳዝነው የምትወደውን ሰው አብረኸው ካልሆንክ ጀስት ከባድ ባላችሁ ጊዜ ሁሉ እንደምትወዳቸው ነገሯቸው ለዛን ሰዎች ከመጣታቸው በፊት እኔ ደግሞ ይንጩ ልንገራችሁ የሆነ ታይም ላይ ነውና አልቁሳ አይደል እንዴ ተባሉት ምን ያደርጉ ነው 3 ዓመት በፊት መሰለኝ አይተን ክላስ ቀጥቼው ከወዲኞች ጋር ቤት ፈን እያደረግን ነበር ግን ኢንሻም ነበረችን ከፋሚ ጋር ወደ ከልጅነታችን ጀምሮ የምንተዋወቀው አብረን ነበርን እስከሆነ ታይም ድረስ አዛት ታይም ድረስ የመጨረሻ ፋይናል ዴይ ያኔ ነበር እና ሳምንት አልተገናኘንም አልጣላንም ነበር ያኔ ከዛ ደውላለች የት ነው ቤት በቃ ላገኘ ምናምን አያልኳትና በጣም ናፍቃኛለች ልብሴን አልቀያየር ሄድኩኝ ኪዳነ ምሕረት ቤተክርስቲያን ይባላል ከዛ ጀርባ ነው የተገናኘነው ሳገኛት ጀስ አወራንና we have to break up አለች እኔ በጣም ናፍቃኝ ነበር ሄድኩት በቃ በጣም ከሷ ብዙ ነገር ጠብቄ ነበር ሄድኩት እዛ በቃ ብሬክ ማድረግ አለብን ዛኔ ሀሳቢ ነበረው እሷን አግኝቻት ቤታቸው ደግሞ አያትዮ ቡና ተፈለኛል ማዘሪዮም እንደዛው እሱ ነበር ኤክስፔክት ገብተሽ ምናምን በቃ እንደ እንግዳ ታፍታፍ ምናምን ልትይ ማለት ነው ታርገ ነበረው ግን ባንዴ በቃ ብሬክ አፕ እና ሪስት ለወደፊት ነበር ማስባት ቤተሰቦች እንዳለ ያውቋታል ያኔ ስትሄድ ጥሩ ጊዜ ታሳልፋለህ ብለን አስቤት ግን በመሀል ከዛ ምን ተሰማህ ከዛ
serious ነው ሲንደባደብ ነበር። I'm gonna tell you this. እኔ never been in this kind of situation ግን እርግጥ አሁን ያለው situation never been ግን like ገና ታሪኩን ሲሰማው በጣም ከባድ cuz you haven't met that person ለአንድ ሳምንት አላገኘውም you really ይሄ በጣም የምታስብለት ሰው ነው ከዚህ በኋላ አላገኘም ስትባል all of a sudden ደግሞ አስበበት ቢሆን ኖርማል all of a sudden everything was good yeah ከዛ የሆነ ሳለ ባምባክላ እንዴ ነው በዚህ ሰዓት ግን ከሪሌሽንሺፕ ወደ ሆነ እንዴት እንባ ይመጣልሃል 7-8 አመት እንተዋወቃለን ከሷ ልጅ ጋር አብሮ አደግናችሁ በመሀል እንደዚህ በጣም ከባድ ነው ከባድ ለኔ ከባድ እኔ እንደዚህ ሞደው ሰው አንድ ቀን ሲጀመር 8 አመት ቆይተ ከ3 አመት ማለፍ አልነበረብም ወይ ታገባት ነበር እንደዛ ሎንግ ተርም ከፈለካት ወይም ትተዋት ነበር ባላገኘው ይከብደኛል ነገ እንደማትተው ሲገባ ያስለቅስ ስቶሪ ልንገራችሁ እናትማ የኔ አይደለም ኦኬ ኤክስፒሪየንስ ያደረገውን ሰው ነው የምነግራችሁ አንድ ሰው ነበረ ማለት በጣም ገንዘብ ያለው ሀብታም ነው ሁሉ ነገር ይሞላለት ምንድነው የሌለው ልጅ የለው ከዛ ቤተክርስቲያን ሄዶ ይሳላል ልጅ እንዲሰጠው ማለት ነው ከዛ ገባ በአመቱ እርጉዝ ሆነች ሚስቱ ልክ ልትወልድ ሆስፒታል ስትገባ ልጁ ሚስቱ ሞቱ ከዛ ስለት ሊያስገባ ቤተክርስቲያን ሄደ በአመቱ ማለት ነው ምን አይነት ፊሊንግ ይኖረው ያ ሰው አንድ ነገር ስጠኝ ብሎ ሁለት ነገር ሲያጣ ማለት ነው አስባችሁታል ማጂን እየሳቀነው ነው ከባድ ሲሽን በጣም ይሄው ታጋጣሚ እኮ ስለማታውቂ ስካርድ እንዳሰብሽው አይደል yes this situation ውስጥ ብትገቡ እናንተ ምን አይነት ፊሊንግ ይኖራችኋል የሚቆጣጠረው አይመስለኝም ጀስት የወለደ ሰው ያልወለድኩም ግን የእሱ ፊሊንግ ልረዳው ይችላል በቃ ይቸገራል ይሄው ታጋጣሚ ነው ተቀብለው ዝም ብለህ ትኖራለህ እኔ አሁን የምትነግረኝ ቲርስ ምናምን ነገር የምትነግረኝ እንትን ቲርስ አያመጣም ምንም አያስለቅሰኝም ምክንያቱም አንዲ በቃ ለወር ተረብሻለሁ ምክንያቱም ብዙ ነገር ማሰበው ሰው ጋር ያጣሁት ለወር ተረብሼ ነበር መንገድ ላይ ስትተያይ ደግሞ እንደገና ወደ ቤተክርስቲያን ልሳለም ስል እሷ ከሌላው እንድጋ ኪስ እያደረገች አይቻት በቃ እግዚአብሔርን ነው በጣም ነበር የተረበሽኩት በጣም አንቺ ፍቅር ሰው ነሽ አረ እኔ ሲምፕል ላይፍ ነው የኖርኩት እቺ ብዙ ሪጀክት ወስጥባታል ምንም ወጣ ወረድ አልነበረው ሰው ገና አልተፈተንክም ማለት ላይፍ ጀስት ራሴ እንትን ኩል ፐርሰን ረጋ ያልኩ ነኝ የኩልነት መገለጫ ምንድነው አሁን ብናለቅስ ምን ይመስላል ዲቪት አደረገው እኮ ብናለቅስ አሬ ለገስ ስቴንክ ማለት አረ ደቂቃው ሊያልቅ እኮ ነው ነው ስንት ደረሰ 12 ሚኒት ገና ሳይጀምሩ 12 ደቂቃ ቀረ ነው አይ ካን እሺኛ ለቀሰን እኮ የቻለውን አለቀሰን እንትን እኮ ሰጠን እኮ የሆነ እኮ ሰጠን ምንድን ነው የሚባለው ብቻ እንድታለቅስ የሆነ መፍትሄ ሰጠን እንባ ማዛጋት አንድ መፍትሄ ነው አሁን ባልቀሱ ከብዶ እኮ አይደለም ወንድ ልጅ ነው ወንድ ልጅ ነው በቃ ያለበት ችግር አስበህ ማልቀስ ነው ሌላ ምንም ወደዚህ አያስፈልግም ወንድነት ይዛል እኔ አሁን አልዋሽም I would rather die than crying in front of a person I don't cry the last time ያለቀስኩበት አያቴን አጣሁበት ጊዜ ነው last በቃ መስከረም ላይ ምናምን ነገር ለሰው ማልቀስ ምናምን እኔ ኖርማል ብዬ ነው ማስበው ሜቢ እኔ አሁን እሱ እንዳለው እንደሆነ አያት ማጣት በጣም ከባድ ነው በጣም እኔ አሁን አያቴ ጋር ነው ያደግኩት እንደዛ ሲቹዌሽን ሜቢ አሁን እሷን ባጣት ላቂ በጣም ከባድ ነገር ካንቺ ልቅ እንደውም እሷ ታለቅሳለች ብዬ ነው መልሶኝ ነው ምን ነው ወንድነቴ ነው አንዴ ከወንድነት ጋር ይገናኛል በደንብ ለምሳሌ ይገናኛል አንዳንዴ ፕራዮሪቲ የምትሰጠው ነገር አለ ከምንም በላይ ክብር የወንድ ልጅ ክብሩ ደግሞ ወንድነቱ በቃ እዛ ጋር ቲያትር የመጨረሻ ጊዜ ሰሮት ስንት ያክፍ መሰለ ከ4 ዓመት በለው በቃ
የዛኔ ነው። እሱም የሆነች ሁክ ነገር ተሰጠችን፣ የምናስተውሳት ነገር ነበረች። በደንብ ነው የተለቀሰው። አሪፍ ተደርጎ ተሰርቷል። አሁን ሜቢ የዛኔም ልጅነትም ስለነበረ ነው። አሁን ላይ ግን እኔ እንጃ። እኛም ቅርብ ጊዜ ሰራ ቲያትር ነበር። አሁን ወደ ወላይታ አካባቢ በመርዝ ተወሱና አልቀሰው። አሁን አልቀሰው እንዴ በቃው አንተ ተለስካዩ ነው ልስጥ ይችላል። በቃችሁ እኔ ጉዴ። በእኔ ምክንያት ደግሞ አንሸነፍም እያልኩ ነበር። ላለቅስ ነው መሰለኝ። አሁን የተድሮ ነው አንተ አበላሸብኝ። አዛጋ ለቅሱይና ኧረ አዛጉ ያዛጉ አልቅሰው እኮ የለም እያልኩ አዛጉ ነው እያልካቸው። አንተ እንዴት መሰለህ ራንደምሊ ላዛጋ እችላለሁ፣ ግን ይሄ እናንተ አፈን ስለከፈትኩ እኮ ያዛጋኝ ያዛጋል። በጣም ከፈተው እኔ በለጥኳቸው ዳርገው ቡና የጠጣ ነው እባክህ። አንጠጣ ይሻል ነበር። ይሻለኛል። በደንብ አዛጋ ነው። አንተ ፈንባ ዝም ብሎ ይወርዳል። ኧረ አዛጉ በእግዚአብሔር ለነገር መደብደብ አይቻልም ተብሎ አሁን እኮ ይሄ ሁሉ ሰው ያለቀሰው እኮ ይሄ ሁሉ ሰው ስለ ሁለት ናቸው። ብሶት ኖሮት አይደለም። እኛም ብሶት ስለሌለ ስለራሱ አይደለም። እግዚአብሔር ይመስገን። ሙቀት ነው እኔ አዛገኝ አዛጋ ቦቆ እኔ እንቅልፍ ከለከለኛል። አዛጋኝ ሲጀምር ነገር ቲያትር መስራት እኮ አሁን እንደኛ ቲያትር መስራት ማልቀስ አንዱ ግድ ነው እኮ። አልቅስ ወንድሜ። አንተ ቲያትር ስለምትሰራ ቀላል ነው ለአንተ። ዱላ አይቻልም እንትን እናሳይ እንዴ ቫዮሌንት ነው። እኔ አንድ ዘፈን ብቻ ነው ላስለቅሰኝ ይችላል። ዘፈኑ ምን ዘፈን ልክፈት ይቻላል? ኦልራይት እኔ ትሩታ ዘፈን ብቻ ነው የሚያስለቅሰኝ። ዘፈን የሚቻል ከሆነ ምንም ደግሞ አምናና ጋቻምና ኧረ 7 ደቂቃ ነው የቀረባቸው። ላይ እኔ ዘፈን ኦሬዲ ያስለቅስ እኔ ብገደል just listen the lyrics ብትሰማው you would understand ብታረግ you wouldn't understand. I think you don't understand this. እንግሊዘኛ ወይ የሆነ ምንድን ነበር የሆነ ፊልም ያለ አይደለ እንግሊዘኛ አንተ አፍተር ሃውርስ ና እሱ ያስለቅሰኛል። ኦሬዲ እሱ ያስለቅሰኛል። አፍተር ሃውርስ እንዴት ነው የሚያስለቅሰው? ያስለቅሳል። አፍተር ሃውርስ የትኛው ነው? ዘ ዊኬንድ። ኦኬ nigga what እኔ ለና ሜራሪ ነው when I need you most እኔ ያገር ዘፈን ነው። ስለዚህ አሁን ዘፈን ገባን እኮ ይቀር እናልቅስ። 5 ደቂቃ ነው የቀረን። I'm sure ያ 6 ዝም ብዬ አሁን ማዛገው ቅድም አንተ ነህ የወረዱ ነገር አለ እሱን እያሰብክ አዛጋ። ኧረ ጭራሽ መጣች ረጋት ተቋረጡት። ቆይ ማዘጋት እንደሚያስለቅስ በደንብ የገባኝ ዛሬ አስነጥስ አስለቅሰኝ ላለቅስ እንዳስነጥስ ደግሞ የሆነ ነገር ያስፈልጋል። አታስነጥስ አልገሳው ንፍጥ መስጠት ነው ደግሞ እዚህ no which allergy አለ ሰው ካስነጥስ እኮ እንባ ነው ማርያም in front of the camera no nigga ማይዘው የምር ያልሆነ እንባ ነው የሚል ረታና ትችላለህ maybe I'll love you one day ለነገሩ አይነ ጠባብ ነው እንትን እንባውም አይታይም። damn bro አይከብድም ግን ወንድ ልጅና አልቅሱ ማለት ኧረ እኔ ብራዘር እሱ ጭራሽ ምንም አልሞከረም እስካሁን። ቺሊ ያደረገ ነው። ሞክረሻል? እኔ እንደሚሞከረው አዝኜ ምናምን አልቅሼ አላውቅም። በቃ በሳቅ ምናምን ካልሆነ አዛጋ እምቢ አለኝ። እሱ ማዛጋትም እምቢ አለኝ። ይገባል። እሺ እኔ አዛጋ ይገባል። ማዛጋት ትችላለህ እንዴ አንተ ማለት ብቻ እኮ አይደል
የመጣው ቴሪ የወጣው የወጣ ነው ማርያም የመጣ አንዴ አንዴ ቃ ዝም ብዬ ወይ ላውሳችሁ ያው ማርያም አለች አልበጣም መውረድ ያለበት እንዴ ጥረጊለት አውርዱ የኔስ የቅላ ነው አይነት ጥረግለት አልከ በቃ ምንም ማድረግ ይቻላል ድገሙ ይህንስ ወደ እኔ መጣ በቃ አሁን ተስፋ ቆርጠ ለቀሰ ገብቶ እናንተ ቆይ ላተረፉ ወይ ቃ የመጨረሻ ልሞክር ወይ የመጨረሻ አይ ለቅሶ ቢገባ ያጋጠመው ነው አሜን እማቆሶ የኔ ቅርብ ሰው ሆነማ እንዴት አታለቅስም አንተ ሰው አታ እንዴት ነው ማታለቅስ ቀላል አፍን ከፍተህ ማለት አየር ወዲውስ መሳብ በዚህ 30 ሰከንድ ውስጥ ካለቀሳችሁ 50 ሺህ ብር አድርገናል ሽልማት ሁሉ ሺህ አሁን 50 ሺህ ግን 10 ሺህ 50 ሺህ ብር ይሆናል አልቅስ አንተ አልቅስ በቃ ይቆጠራል አዎ ይሄው እንዴ ልጅ እንዴት ነው ነገር ኧረ አልቅሻለሁ ይቆጠራል ወላሂ ማርያም አይቆጠርም እንባ እንዴት ተባለው በደንብ ፍስስ አልተባለም አንተ አታስለቅስም ሁላ አይ አላስ ማለት ጀመረ አሁን ካለቀሱ ማለት ነው በዚች 7 ሰከንድ ብሩን ሲያመልጥ ያለቅሳል እኔ ገና ነገር ግን በደንብ አዛጋ በደንብ አፍን ከፍተህ በደንብ 3 2 1 ስለምንችል ስለምንችል ብቻ ቻሌንጁ እንዴት ነበር? man this is really hard በጣም ከባድ ነው ቀላል ነው? አዎ ማልቀስ አረ ከባድ ነው በጣም አንተ ደግሞ አሽቃበትክ ምን አይነት ሰው ነው በእግዚአብሔር እኔ ማልቀስ ይቀለኛል ችግር የለብኝም አንተ ማይክሮስኮፕ እንደዚህ አድርገው በይተውስ ይላል አንቺ ካነባሽ ይበቃኛል ከሁሉ ማን ያለቅሳል ብለህ ጠብቀሃል? እሱ ጠብቀህ ነበር እኔ አንተ ነው የጠበቀው ያና እንዴ መሰለህ እኔ ስቶሪ አለኝ ግን I can't make it up አብሶ ታሪኩን ሲነግረኝ ነው በተለይ አንተ ኦኬ እንትን ክራይ ቤቢ ይመስላል ዝም ብለህ ስታይ አረ እባክህ ሳዝናለሁ ስተኝ እኔ እውነቱን ለመናገር እርግጠኛ ነበርኩ ቲያትር እንደሚሰራ ሳቅ በቃ ቲያትር ከሰራ እውነቱን ልንገርህ በጣም ቀላል እኔ ደግሞ አያለቅስም ብዬ አሰብኩት እሱን ነበር አይቻልም ቪክስ አይቻልም እኔም ቪክስ ራሱ ቢቻል ጥሩ ነበር እኔም ራሱ እሱ ያለቅሳል ብዬ ጭራሽ ነጥብ አንተ ነበር የሚገርም ደግሞ እሱ ነው መጀመሪያ ያለቀሰው ቀላል እኮ ነው እንዴ መሰለህ ማዛጋት በቃ ፊግር ቀላል ነው ፊግር አውት ካደረከው እኔ ፊግር አውት አላደረኩት ማዛጋትም ምክንያቱም ያሳቀኝ ነው ለምሳሌ አዛግቼ ቀናስን ከዛ ይሄ ደግሞ ብቻውን እየሳቀ ነው እሱ አያለቅስም ብዬ ነበር ጭራሽ ጠብቄ ነበር ነው አይ ተስፋ ሰጪ የሆነ ወሬ አለው እንዴ ወሬ ማለት እኔ አለቅሳለሁ ብሏል እና ድሮ ነው ሰው ታሪክ ሲናገር የምር ያዘናል ከልቡ ሚ ያስለቅሳል እኔ የምር ደብሮኛል የማን ታሪክ I swear to God የምር የሱን በጣም አስደንግጦኛል አዲ አስቢው ነበር የሱን አስቢው ነበር ላ በቃ ደብሮኝ ነበር በመሃል ፊቸር ገባ የለም ይቀደሳል የዚህ ለቅሶ ጠፋሽ አንተ ለቅሶ ቤኪን ለቅሰኞቹ ራሱ ይጠፋባቸዋል ለቅሶ ብሩን እዛ በሆነ እንባውን ምንም መጥቷል 10 ሺህ ብር ሸለም ነበር ነበር ለቅሶ ቤት እኔ አላዝንም እውነት እኔ የምሬን በእውነት አላዝንም ይሄ ባህሪ ነው በቃ ያስቀዝፈኛል ለቅሶ ቤት ራሱ ቤት እንዲሁ ዝም ብዬ ገባ ብዬ አይዞሽ አጽናንተሽ ምናምን ትወጫለሽ እንጂ እኔም ባይመጣኝ እኔ በቤተሰቤ አላየሁትም እኔ አይመጣም እንጂ እኔ ላስት ታይም ያለቀስኩት ሙቪ ላይ ነው በቃ ዝም ብዬ ወንድ ልጅ ማልቀስ አለበት የለበትም ብዙ አይነት ክርክር ብዙ አይነት ርዕስ አለ አይደለ ምንድነው ሀሳባችሁ ስለዚህ እንባውን አያሳይ እንጂ አደባባይ ላይ በደንብ ያልቅስ እንዲያውም እንትና የሚላል መሰላችሁ ግሩም ኤርሚያስ ክረምትን በጣም ወደዋለሁ ይላል ክረምት ላይ ሳለቅስ ማንም አያየኝም ቢካዝ እየዘነበ ዝናቡን መስብ እንጂ ያንተን እንባ የሚያይሰው የለም አሚን ይሄ ነገር ዲቤቴብል ነው ፐርሰናሊ አላረግስም አልፈልግም ማልቀስ አለበት ግን ሰው ፊት ላይ ምናምን መሆን የለበትም እንትን መሆን ያለበትም
የእሱ ሪያክሽን የምር እየገደለኝ ነው። ያስፈልጋል ልጅም ማለት ኖርማል። እኔ ያለቅሳል አያለቅስም አልላችሁም። ብቻ ማልቀስም ግዴታ አለበትም የለበትም አላችሁ። ለእሱ አይደለም የምታለቅሰው፣ ውስጥ ካለቀሰ በቂ ነው። በቃ እኔ አንዳንዴ ኤምባ ሲያወጡ ምናምን አንዳንዴ በቃ የሆነ ኦቨር የሆነ ሀዘን ራሱ ፌክ ይመስለኛል። ለዛ ሀዘን በውስጥ ነው እንደየሰቡ እኔ በጣም የተመቸሽኝ እግዚአብሔርን በቃ ሀዘኑን ይገልጻል። ትክክል ነው። ቁጭ ብለሽ አጽናንተሽ ትሄጃለሽ ወይ ሰው ሲያለቅስ እሪ ብለህ ማልቀስ የለብህም። እኔ ደግሞ ያስቀኝ ሊቀበር ሲል አዛቴም እኮ የሆነ ሲወጣ ሰው ምንም አላሉ። ሊቀበር ሲል ልቀቅኝ የሚለው ሰው በጣም ያስቀኝ። ልቀቅኝ። ኧረ ተው አይባልም። ተው እግዚአብሔር ይስጥልኝ። ማልቀስ ድካም ነው ብላችሁ ታስባላችሁ? ወንድ ልጅ ቢያለቅስ ኢን ፐብሊክ ለምሳሌ ድካም ነው ብላችሁ ታስባላችሁ? እንደየሰው ይለያያል ያልኩሽ እሱ ነው። ለዛ ዊክነሱ ነው ብዬ አላስብም። በጣም ሲበዛበት የሚያለቅስ ወንድ ልጅ ያን ዊክነስ አይደለም። እንዲያውም እንደ ስትሮንግ ፖይንት ነው የሚሆነው ማልቀሱ። እንደየሰው ይለያያል የምልሽ እሱ ነው። አንተስ እንደዛ ፊል ስለማታደርግ አንተ አይገባህም እንዴ? ምን ማለት ነው እንዴ? ማለቴን እንትን እሱ የሱ ወይ 1 ሚሊዮን ብር ቢሆን ኑሮ ሽልማት ታለ ቆሎ 1 ሚሊዮን ነበር። ወይኔ ብቻዬን አንድ ሩም ብቻዬን ዘግተብኝ የስ ነው። አይ እንደዚህ ውሸታም ነው። ቀይ ያደረገ ሌባ ውሸታም። 1 ሚሊዮን ብር ተሰጥቶ አታለቅስም? ነው ጭንቅላት ይፈቅድልኝ። እኔ 10 ሺህ ብር ሆኖ ማልቀሻለሁ። አላለቅስ 1 ሚሊዮን እንዴ 50ንም 10,000 ብር ነው ሁለቱም ማልቀሻለሁ። 30 ሰከንድ ላይ ማልቀሳል። እኔ አላለቅስም ነበር 1 ሚሊዮን ብር ቢሆንም ስለዚህ አዎ ያለው ማን ነው? ይሰጣችኋል። አዎ ያላችሁ እንደዛ ቢሆን አስባችሁታል? ያለቀስ ነው አይጥራለሁ ግን ከ1 ሚሊዮን 1 ሚሊዮን ከሆነ ለብቻዬ ነው 1 ሚሊዮን ነው። እየተንፈራፈርኩ ማለት ነው። አይነት ሳይሆን የሆነ ትንሽ ይጥራለሁ መሰለኝ። ለብቻዬ ከሆነ ሜቢ ላይክ 1 ሚሊዮኑን ብቻዬንም ወስደው ከሆነ ሰው ኢን ፍሮንት ኦፍ ፒፕል ምናምን ካሜራ ደቅነ ምናምን እያንዳንዱ ቦታ ላይ ትታይም ብትሄድ ኧረ እኔ የማይቆፈር ነገር ቆፍሬም ቢሆን አለቅሳለሁ። አንተ መቼም የማይለቀስልህ ምን ኢትስ ዋን ኦፍ ዘ ስኬሪየስት ቲንግ። እኔ ከምፈራቸው ነገራቶች ነው። አንድ ደግሞ ታውቃለህ ወረቀት ውስጥ አለ ይሄ አልቅስ እንዳይለኝ እያልኩ ነበር። አይ ስዌር ቱ ጋድ አልቅስ እንዳይለኝ። ከዛ እርግጠኛ ይሄ መቼም እንደማላደርገው አውቀዋለሁ። መቼም ግን ገምተህ ነበር ማልቀስ ሊኖረው ይችላል። በቃ ምክንያቱም ጥያቄዎቹ እንዳለ ሪግሬት የምታደርገው ነው ምናምን አሁን እኔ እና እሱ ያለቀስነው ለቅሶ ይቆጠራል። ያዛጋል ይቆጠራል። በዚህና በሌሎች ዮ ፋሚሊያንስ የዛሬ ቪዲዮ የተለየ ቪዲዮ ነበር። በተለየ ቪዲዮ ነው የመጣ ነው። የሚገርም ቪዲዮ ነበር። እንደዚህ አይነት ቪዲዮዎች የሚመቻችሁ ከሆነ ሰብስክራይብ ያደርጋችሁ ፋሚሊ መሆን ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።